ታሪካችን ሲጀምር ለንደን ውስጥ በጣም አደገኛ የሚባልን ቦታ ያሳየናል። እዚህ ቦታ ውስጥ ሰዎች ሲኖሩ ኃይለኛ በሆነ ፍርሃት ነው። ለአመታት አቅምና ኃይል ባላቸው ጋንጊስተሮች ነበር የሚመራው። በአቅራቢያው ባለ ደግሞ ትንሽዬ የሆነች አፓርትመንት ውስጥ በስክሪኑ ላይ የምንመለከተው ቶም የሚባል ልጅ ይኖራል። ክፍል ውስጥ ሆኖ ቪዲዮ ጌሞችን በመጫወት ራሱን ጠምዶ ነበር። ከውጭ የሚረብሹ ጫጫታዎችንና ጩኸቶችን ሲሰማ ጩኸቶችን በሙሉ ብሎክ እንዲያደርግለት ሄድፎኑን አንስቶ ጆሮ ላይ ያደርገዋል። ነገ ጠዋት ላይ ወደ ትምህርት ቤት እየተራመደ እያለ ጓደኛው እየሮጠ ይደርስበትና ሲጠይቀው የነበረውን MP3 ፕሌየር ይሰጠዋል። ክላስ ውስጥ ደግሞ ፎከስ የሚያደርገው አስተማሪዎች የሚሰጡት ትምህርት ላይ ትንሽ አብዛኛውን ደግሞ የሚያደርገው ሉሲ ላይ ነበር። ምክንያቱም ከሉሲ ለረጅም ጊዜ ክራሽ ይዞት ነበር። ባልጠበቀው ሁኔታ ሉሲ ራሷ ወደሱ ትመጣና ሳይንስ ትምህርት ላይ ለምን አታስጠናኝም ስትል ትጠይቀዋለች። ራሷ መታ ያናገረችውና አብረው ወክ እያደረገች እንደሆነ ሲመለከት ነርቨስ ከመሆኑ የተነሳ ምን ብሎ እንደሚመልስላት ራሱ ቃል ያጣል። ወዲያው ዩጂን ወደ አጠገባቸው ይመጣና ቶም ላይ ያላግጦበት ጥሏቸው ይሄዳል። ሉሲ ከሱ ጎን ቆማ ሙድ የያዘበትን ልጅ ከሰደበችው በኋላ ለምን ወደ ቻርሊ ቤት ሄደን አናጠናም ስትል ትጋብዘዋለች። ቶም ወደ ቤቱ ሲመለስ በጣም ደስተኛ ሆኖ ነበር። የሚኖረው ከሴት አያቱ ጋር ሲሆን የጻፈችውን ኖቬል ላንብብልህ ብላ ብታነብለትም ነገር ግን ጭንቅላቱ ሙሉ ለሙሉ ሌላ ቦታ ስለነበረ እሷ ለምታነብለት ምንም አይነት ነገር ፎከስ ማድረግ አልቻለም። ትንሽ እንደቆየ ከሉሲ ጋር ተቀጣጥረው ስለነበረ እሷን ለማግኘት ይሄዳል። ልክ ወደ ተቀጣጠሩበት ቦታ ሲደርስ ግን ያየው ነገር በጣም ያስደነግጠዋል። የሆነ ሰው ራሱን ስቶ መሬት ላይ ተዘርሮ ፊታቸውን ደግሞ በማስክ የሸፈኑ አደገኛ የሚባሉ የጋንግ ሜምበሮች ካሜራቸውን ከፍተው ቪዲዮ እየቀረጹ ነበር። ልክ ይህን እንደተመለከተ ጊዜ ሳያጠፋ በሩን ብርግድ አድርጎ እግሬ አውጭኝ ብሎ በሚሮጥበት ጊዜ ከኋላ እየተከተለው የነበረው አንዱ ጋንግ ሜምበር ጭንቅላቱ ላይ ይተኩስበታል። ልክ መሬት ላይ እንደወደቀ እነሱም ከዛ ቦታ በፍጥነት ይሰወራሉ። ከ10 ቀናት በኋላ ቶም ራሱን ከሳተበት ሲነቃ ራሱን የሆስፒታል አልጋ ላይ ተኝቶ ያገኘዋል። ዶክተሩ እነሱ ሽጉጥ በሚተኩሱበት ጊዜ ስልክህ ጭንቅላትህ አጠገብ ነበር። ጥይቱም መጀመሪያ ስልክህን ነካው፣ ከዛ በኋላ ደግሞ ጭንቅላትህን። ስልክ ውስጥም የነበሩ አንዳንድ ፍንጥርጣሪዎች ጭንቅላት ውስጥ ገብተዋል። እዚህ ውስጥ ያለነውን ሁላችንን የሚያስደነግጠን ነገር ቢኖር ከተፈጠረው ነገር በኋላ ያንተ በህይወት መትረፍ። ዶክተሩም ከዚህ በኋላ ምንም አይነት ህመም ከተሰማ ቶሎ ብለህ ሪፖርት ማድረግህን እንዳትረሳ። ይህንን ሁሉ ነገር ከሰማ በኋላ መጀመሪያ የጠየቀው ነገር ቢኖር ሉሲ እንዴት ናት ብሎ ነበር። አያቱም ሉሲ ካንተ ቀድማ ከሆስፒታል ወጣለች፣ አሁን ላይ በጣም ደህና ናት ስትል ትነግረዋለች። ከአያቱ ጋር መኪና ውስጥ ገብተው ወደ ቤታቸው እየሄዱ እያለ ቶም እንግዳ የሆኑ ስሜቶች ይሰሙት ጀመር። ታክሲ ውስጥ ቁጭ ብሎ መኪናውን እየነዳው የነበረው ሹፌር ቀና ብሎ እየተመለከተው ያየዋል። በድንገት ሚደሩ እያወጣው የነበረው ትንሽዬ የነበረ ድምጽ በጣም ጭንቅላቱ ላይ እየጮኸ ይመጣል። እዛው እንዳለ ራሱን ይስታል። ልክ ራሱን ከሳተበት ሲነቃ ወደ ግሮሰሪ ስቶር ይሄድና አበባ ገዝቶ ሉሲን ሊያገኛት እሷ ወዳለችበት ቦታ ይሄዳል። ልክ ቤቷ እንደደረሰ ላድንሽ ስላልቻልኩኝ በጣም ይቅርታ አድርጊልኝ ሲል ይጠይቃታል። ሉሲም አንተ ለብቻ ሆነ ማድረግ የምትችለው ምንም አይነት ነገር አልነበረም። የጥፋተኝነት ስሜት ውስጡን እያኘከው የነበረ ቢሆንም ነገር ግን እሺ ይላትና ቤቷ ውስጥ ትንሽ እንደቆየ ወደ ውጭ ይወጣል። ነገር ግን ልክ ከሷ ቤት እንደወጣ ከቅድሙ ይበልጥ እንግዳ የሆነ ነገር ይታየው ጀመር። በአቅራቢያ ያሉ ኤሌክትሮኒክ የሆኑ ድምጾች በሙሉ እየተሰሙት፣ ስልኮች ሲደወሉ፣ ቴክስት ሲላላኩ እንዲሁም ደግሞ ስልኩ ውስጥ እየተካሄዱ ያሉት እያንዳንዶቹ ነገሮች ራሱ ይታዩት ጀመር። መጋረጃውን ከፍቶ ከአፓርትመንቱ ወደ ውጭ ሲመለከት እንግዳ የሆኑ ዲጂታል ኢንተርፌሶች በሙሉ ፊት ለፊቱ ይታዩት ጀመር። እየታዩት ያሉት ነገሮች ከአቅሙ በላይ ስለሆነበት በድጋሚ ራሱን ስቶ ይወድቃል። ራሱን በሳተበት የስልክ ስክሪን ይታየዋል። በዛም ምክንያት እሱ ላይ ጥቃት ሊያደርሱበት ሲከተሉት ከነበሩት ጋንግ ሜምበሮች ውስጥ ዩጂን የሚባለው ልጅ እንደነበረበት ይገባዋል። ወደ ትምህርት ቤት ከጓደኛው ጋር እየሄዱ እያለ ስለ ጥርጣሬው ለጓደኛው ሲነግረው ጓደኛው አላምነህም ብሎ ጥሎት ይሄዳል። ክላስ ውስጥ ቁጭ ብሎ ታዲያ ዩጂንን ሲመለከተው በድንገት ከዩጂን ስልክ የሚወጡ ላይቶችን እንዲሁም ደግሞ ቴክስቶቹን ይመለከት ጀመር። አሁን ላይቶም ሰውነት ውስጥ አዳዲስ ለውጦችና ከዚህ በፊት ያልነበረውን ሱፐር ፓወር እያገኘ እንደሆነ ይገባዋል። ዩጂን ታዲያ ከርቀቱ ነው ሲያወራ የነበረው ከጓደኛው ጋር ያን ቀን ሉሲን አታክ ሊያደርጓት ወደ ቤቷ ስለሄዱበት ቀን ነበር። ልክ ቶም ይሄንን ሲሰማ ደሙ መንተክተክ ይጀምራል። በንዴት ዩጂን ይዞት የነበረው ስልክ እጁ ላይ እንዲፈነዳ ያደርገዋል። ያን ቀን ማታ ቶም ከዳኒ ጋር ወደ አንድ ፓርቲ ይሄዳሉ። አንድ ጥግ ላይ ቁጭ ብሎ በጸጥታ እዛ ያሉትን ሰዎች ስልክ በሙሉ ሀክ ማድረግ ይጀምራል። ስልካቸው ላይ እየተላላኩ ያሉትን ሜሴጆች አንብቦ እንዲሁም ደግሞ ቪዲዮቹን ተመልክቶ ሉሲን አታክ ሊያደርጓት የሄዱትን ሰዎች ማን እንደሆነ አንድ በአንድ ማወቅ ቻለ። ቀጥ ብሎ ሄዶ ዩጂንን ማፋጠጥ ጀመረ። ወዲያው ጓደኛው ዳኒ ከመሃላቸው ይገባና ወደ ትልቅ ድብድብ ከመፈጠሩ በፊት አለያያቸው። በኋላ ላይ ቶም ሉሲን ማየት ፈልገው ስለነበረ ወደ ቤቷ ይሄዳል። ላይ ቆመው እያወሩ ወደ ታች ሲመለከት ዩጂንና ጓደኞቹ ከዛ በአቅራቢያ ወደሚገኝ ባስኬትቦል
ለመጫወት እየሄዱ እንደሆነ ያያቸዋል። ልክ ሉሲ እነሱን እንዳየቻቸው ውስጧ በጣም በፍርሃት ይሞላል። ቶምም ለእነሱ ያላትን ፍርሃት ከተመለከተ በኋላ እርምጃ ለመውሰድ ይወስናል። ጭንቅላቱ ከቴክኖሎጂ ጋር ያለውን ኮኔክሽን በመጠቀም ከማይታወቅ ቁጥር ለዩጂን እየመጣውልህ ነው፣ ለዘላለም የማትረሳውን ትምህርት ነው ማስተምርህ የሚል የዛቻ ቴክስት ይልክለታል። በቀጣይ ቀን ቶም ከኋላቸው ቀስ እያለ ወደሚሄዱበት ቦታ ተከተላቸው። ህገወጥ የሆኑ ስምምነቶችን ለማድረግ ነበር። የስልካቸውን ደግሞ ማይክሮፎን ሀክ በማድረግ የሚያወሩትን ነገር በሙሉ ከርቀት ሆኖ እየሰማቸው ነበር። ቀጥሎም ክፍላቸው የሚያበሩትን ማብራት እንዲሁም ደግሞ የሚጠቀሙትን ኤሌክትሪሲቲዎች በሙሉ ይጫወትባቸው ጀመር። ሲፈልግ ማብራቱን ብልጭ እያደረገ፣ ሲፈልግ ደግሞ በክፍላቸው ስፒከር ኃይለኛ የሆነ ሙዚቃዎችን ይከፍትባቸዋል። በተመሳሳይ ሰዓት ደግሞ እነሱን ለማስፈራራት የሚጠቀምበትን የማይታወቅ ቁጥር ተጠቅሞ ለሉሲ ከነዚህ መጥፎ ሰዎች በሙሉ ጠብቅሻለሁ የሚል ቴክስት ላከላት። ማነህ አንተ ብላ ቴክስት መልሳ ልካለት የነበረ ቢሆንም ነገር ግን እሱ ራሱን ሚስጥራዊ አድርጎ ማቆየት ፈልጎ ስለነበር ጸጥ ይላታል። በቀጣይ ቀን ተማሪዎች ሁሉ ተሰብስበው ቁጭ ብለው እያለ ልክ ፕሬዘንቴሽኑ ሲጀመር ቶም ጭንቅላቱን ተጠቅሞ ሲስተሙን ሀክ ያደርገውና የካሽን የግል ቪዲዮ ከተማሪዎች ፊት ለፊት በስክሪን ማጫወት ይጀምራል። ተቀምጠው ቪዲዮን የተመለከቱት በሙሉ ሙድ እየያዙበትና እየተሳለቁበት እያለ ካሽ በጣም ይናደድና ተሳድቦ ቦታውን ለቆ ይሄዳል። በኋላ ላይ ደስተኛ ሆኖ ወደ ሉሲ ቤት ሄዶ ምን እንደተፈጠረ ዛሬ ትምህርት ቤት ላይ ሲነግራት ግራ በመጋባት ቆይ በድንገት ማን ነው እንደዚህ መጥቶ እነዚህን ልጆች ማሰቃየት የሚጀምረው ብላ ትጠይቀዋለች። ወዲያው ስልኳን ታነሳና ለዛ ለማይታወቅ ቁጥር አንተ ነበርክ እንደዚህ ያደረከው ብላ ዛሬ ትምህርት ቤት ላይ ስለተፈጠረው ነገር ትጠይቀዋለች። ቶምን ብድግ ብሎ ምንም ሳያስነቃ ስልኩንም እንኳን በእጁ ሳይነካ አዎ እኔ ነኝ፣ እኔ የምልሽ ባለፈው አንቺን ሊጎዱ የመጡት ሰዎች አመጣጣቸው ለምንድን ነበር ሲል ጠየቃት። ሉሲም ወንድሜ እነሱ የሚሰሩት ህገወጥ ስራ ላይ እንዲቀላቀልና ከነሱ ጋር እንዲሰራ ጠይቀውኝ ነበር። እምቢ ስላቸው እኔን ለማስፈራራትና ለመጉዳት ወደ ቤት ይመጡ። ፊታቸውን ደግሞ ወደ እኔ ከማዞራቸው በፊት ሙሉ ቤተሰባችንን እንደሚገሉና እነሱ እንደሚያሰቃዩ እየመጡ ያስፈራሩን ነበር። ይህንን ሁሉ ነገር በቴክስት ከመለሰች በኋላ በመጨረሻም ግን ማነህ ስትል መልሳ ትጠይቀዋለች። እሱም አይቦይ ብለሽ መጥራት ትችያለሽ ሲል መለሰላት። ከሁለት ቀን በኋላ ቶምና ሉሲ በማታ ወክ እያደረጉ እያለ ዩጂንና ጓደኞቹ መጥተው እነሱ ላይ መሳለቅ ይጀምራሉ። ማነው ደግሞ እየመጣ እኛን ስራ ታስይዛቸዋለሁ ብሎ የሚዝተው? ቶምንም አንቆት አንተ ነህ አይደል ከዚህ ሁሉ ነገር ጀርባ ማን እንደሆነ በእርግጠኝነት ታውቃለህ፣ አትናገርም እያለ ያስፈራሩታል። በዛች ሁኔታ ላይ ሆኖ ታዲያ ቶም በደንብ በመረጋጋት የተሳሳተ ልጅ ነው እያስጨነቃችሁ ያላችሁት በማለት ቴክስት ይልክላቸዋል። ልክ ዩጂን ያንን ቴክስት ሲያይ በጣም ይደነግጥና ማን ሊሆን ይችላል ይሄ ሰው እያለ እያሰበ እያለ ይህንን አጋጣሚ በመጠቀም ቶምና ሉሲ ከዛ ቦታ ቀስ ብለው ይሄዳሉ። አሁን ላይ ቶም አንድ ነገርን አንደርስታንድ አደረገ። እነዚህ ሰዎች በፍጹም ሉሲን ለብቻው ጥለዋት አይሄዱም። ወዲያው እነዚህን ሰዎች መቼም የማይረሱትን ትምህርት ለማስተማር አሁን ትክክለኛ ጊዜው ነው ሲል ለራሱ ወሰነ። አሁን ላይ በቀጥታ ሄዶ አታክ ከሚያደርጋቸው ይልቅ ትክክለኛ የሚባለው ጊዜ እስኪያጋጥመው ድረስ መጠበቅ ይጀምራል። አሁን ላይ ዩጂን ከጓደኞቹ ጋር ሆኖ መኪና ለመስረቅ ፕላን እያደረጉ እንደሆነ ስላወቀ የሚሰርቁት መኪና ውስጥ ገብተው ልክ በሩን እንደዘጉት ጭንቅላቱን በመጠቀም ውስጥ ያሉ መኪናውን ይቆልፍባቸዋል። በዚህ ጊዜ ወንዶቹ በጣም ይደነግጣሉ። ባላቸው ኃይል በሙሉ በሩን ለመክፈት ይታገሉ ጀመር። ወዲያው ሬዲዮ ማንም ሳይነካው ይከፈትና ቶም የራሱን ድምፅ ወደማይታወቅ ሰው ድምፅ ጋር ይቀይረውና መሪያችሁ ማን እንደሆነ ንገሩኝ። መጀመሪያ ላይ መናገር ስላልፈለጉ ሁሉም ጸጥ ነበር ያሉት። ከዛም ቶም መኪናው ቀስ እያለ እንዲጨስ ወዲያውም መኪናው እነሱ ውስጥ እያሉ መቃጠል እንዲጀምር ያደርገዋል። በዚህ ጊዜ ካሽ ከዚህ በላይ ጸጥ ማለት አልቻለም ነበርና ሊደራችን ስሙ ካትስ ይባላል ሲል ጮኸ። እኛ ምንም የማናቅ ምስኪን ተማሪዎች ነን፣ እባክህን ልቀቀን በህይወት እንኖርበት እያለ ሲማጸነው ቶም ማወቅ የሚፈልገውን እውነት ስላወቀ መኪናውን ይከፍትላቸዋል። እነሱም መኪናው ሙሉ ለሙሉ ከመፈንዳቱ በፊት በፍጥነት ከዛ ቦታ እየተንፏቀቁ ዞር ይላሉ። አሁን ላይ ቶም ሙሉ ለሙሉ ትኩረቱን ወደ ካትስ አዞረ። ጭንቅላቱ ያለውን ዲጂታል አቢሊቲ በመጠቀም ያለበትን ቦታ በቀላሉ ያገኘዋል። ነገር ግን ይሄ ሁሉ ነገር ውስጥ የገዛ ጓደኛ እያለ አብሮት የነበረው ዳኒ ራሱ ከነዚህ ግሩፖች ውስጥ አንድ አካል ነበር። ካትስ ታዲያ ከጓደኞቹ ጋር ቁጭ ብሎ እየተመለከተ ያለ ቲቪ ወዲያው ቲቪው ይቀየርና መኪናውን የሆነ ሰው እየከፈተው ያለና ወደ ውስጥ እየገባ የሚያሳይ ቪዲዮ ይመለከታል። ይህንን ሲመለከት ማነው እኔን የደፈረኝ በማለት በጣም ይበሳጭና ቼክ ሊያደርግ ከጓደኞቹ ጋር በመሆን መኪናው ወደ ተቀመጠበት ቦታ በፍጥነት ይሄዳሉ። በዚህ ጊዜ ቶም ቀስ ብሎ እነሱ በወጡበት ወደ ቤታቸው ይገባና እዛ ውስጥ አለው የተባሉ ኤሌክትሮኒክ ዲቫይሶችን በሙሉ አንድ በአንድ ያቃጥላቸውና አደንዛዥ ዕፅ የሚያስቀምጡበትን ደግሞ ቦክስ ቀስ አድርጎ ከፍቶ ውስጡ ያለው ሙሉ ለሙሉ ነገሮች ይወስዱባቸዋል። ካትስ ነገሮቹን ቼክ አድርጎ ወደ ቤቱ አገራማን ብሎ ሲመለስ ቤቱ ድምጥ ማጡ ወጥቶ ነበር። በስነ ስርዓት አስቀምጦት የነበረው ማደንዛዥ ዕፅ በቦታው እንደሌለ ሲያይ ውስጡ እየተንተከተከ ያለው ብስጭት ከቁጥጥር እያለፈ ይመጣል። ቶምና ሉሲ ቁጭ ብለው ቲቪ እያዩ እያለ ሉሲ አሁን ላይ አሪፍ የሆኑ ስሜቶች እየተሰሙኝ ስለሆነ ትምህርት ቤት ለመመለስ ዝግጁ ነኝ ስትል ትነግረዋለች። ወዲያው ቀስ በቀስ የዚህ ከተማ መጥፎ የሚባሉ ሰዎችን በሙሉ እያስፈራራና ሁሉንም ቦታቸውን እያስያዛቸው ስላለው አይቦይ እንዲሁም ደግሞ ትምህርት
ትምህርት ቤታቸው ውስጥ እንዴት መነጋገሪያ እንደሆነ እያለ ማውራት ይጀምራሉ። አይቦይ ስለሚባለው ልጅ ሉሲ ምን እንደምታስብ በስነ ስርዓት ቶም መስማት ይፈልጋል። ስለሱም ምን እንደምታስብ ሲጠይቃት ይሄ አካባቢ እንዲቀየር የምፈልግ ከሆነ እንደዚህ እየተደበቀ ሰዎችን አታክ ማድረግ ምንም አይጠቅመው። እዚህ ሲቲ ውስጥ ያሉት ሰዎች በሙሉ አስተሳሰባቸው መቀየር አለበት ስትል ነገረችው። በዚያም ሰዓት ከዚህ በኋላ አላማዬ ማድረግ ያለብኝ እነሱን መበቀል ብቻ ሳይሆን እዚህ ከተማ ላይ የሚሰሩ ወንጀሎችን በሙሉ ማስቆም ነው ሲል አሰበ። አሁን ላይ እዚህ አካባቢ ላይ ያለው ድራግ ዲለር ማን እንደሆነ አውቋል። ቀስ ብሎ የሚደበቅበትን ቦታ ለፖሊሶች እንደነገራቸው ፖሊሶቹ ደግሞ በአካባቢው በመገኘት አደንዛዥ ዕፅ እየተጠቀሙ ከነበሩበት ቦታ አፍሰው ያስሯቸዋል። ነገር ግን ቶም ይህንን ሁሉ ነገር ካደረገ በኋላም እንኳን የማቆም ሀሳብ አልነበረውም። አካውንታቸው ውስጥ ያሉትን ገንዘቦች በሙሉ አውጥቶ በዜሮ ያስቀምጣቸዋል። ቀጥሎም ኦንላይን ላይ አይቦይ የሚባል አካውንት ይከፍትና በሚስጥር ሰዎችን ሲያሰቃዩና ወንጀሎችን ሲሰሩ የቀረጹትን ቪዲዮ ፖስት ያደርግባቸዋል። ይህንን ሁሉ የሚያደርገውን አይቦይ ማን እንደሆነ ሁሉም ማወቅ ፈልገዋል። የጋንግ ሜምበሮቹም አንድ በአንድ እየታሰሩ በሚመጡበት ጊዜ በከተማ ውስጥ ያሉት ሰዎች በሙሉ በመጨረሻም ያለምንም ጭንቀትና መሳቀቅ የተነፍሱ ጀመር። ነገር ግን አሁን ላይ ቶም ያለው ፓወር እያደገ በሚመጣበት ጊዜ ሳያስበው ፐርሶናሊቲና ባህሪውም እየተበላሸ ይመጣል። አሁን ላይ ጭንቅላቱን ብቻ በመጠቀም ከተማው ላይ ያሉትን መብራቶች በሙሉ እንዲጠፉ ማድረግ ይችላል። ትንሽ ብቻ ኤነርጂን በመጠቀም ማድረግ የሚችላቸው ነገሮች በጣም ትልቅ እየሆኑ መጡ። በተመሳሳይ ሰዓት ደግሞ ከት ከቦሱ ጋር በስልክ እያወራ እናየዋለን። የቦሱም ስም አልመን ሲሆን እዚህ ቡድን ላይ ችግር እንጂ ጥቅም ማምጣትን አቁመሃል። በቅርቡ የሚረባ ነገር ሰርተ ካለየው በህይወት እንድትቆይ አላደርግህም ብሎ ዝቶበት ስልኩን ይዘጋዋል። ታዲያ የሚያወሩት ይሄ ሁሉ ነገር በቶም እየተሰማ ነበር። በዚህም ምክንያት የዚህ ሁሉ ነገር ዋና ፈላጭ ቆራጭ ማን እንደሆነ አወቀ። በሌላ በኩል ደግሞ ከት በጣም በሽቋል። ይሄ አይቦይ የሚባለው ሰውዬ ማን እንደሆነ ማወቅ ፈልጓል። ይሄ ከት ማን እንደሆነና ለፖሊሶች ደግሞ የምናደርጋቸውን ነገሮች በሙሉ እንዲሁም ደግሞ የት እንደምንኖር ማን እንደሚነግራቸው ማጣራት አለብን። በየሰዎቹ ቤት እየሄዳችሁ በእጃቸው ያሉትን ስልኮች አንድ በአንድ እየፈተሻችሁ ለእኛ ቴክስት የሚልከው ሰው ማን እንደሆነ በፍጥነት ማጣራት አለብን በማለት ትዕዛዝ አስተላለፈ። በዚህም ጊዜ ልጆቹ በየቤቶቹ እየሄዱ ሰዎችን መደብደብ እንዲሁም ደግሞ በገቡበት ሀብትና ንብረትን መዝረፍ ይጀምራሉ። በቀጣይ ቀን ታዲያ የከተማዎቹ ሰዎች በሙሉ አይቦይን ይሰድቡት ጀመር። በአንተ ምክንያት ምንም በማናውቀው ቤታችን ተዘረፈ፣ ተደበደብን፣ ምንድነው ችግርህ እያሉ ወደ ሚስጥራዊ ቁጥሩ ኃይለኛ የሆኑ ስድቦችን ያዘሉ ሜሴጆችን ይልኩለታል። ይህንን እያደረጉ ያሉት ለረጅም ጊዜ ጸጥ ብሎ እንዳይቀመጥና ተናዶ ማንነቱን እንዲነግራቸው ፈልገው ነበር። ወደ ቤቱ ራሱ በሚመለስበት ጊዜ የእሱና የአያቱ የሚላቸው በጣም ብዙ እቃዎች ተዘርፈው ነበር። እሱም ላልተወሰነ ጊዜ ከዚህ በኋላ ጸጥ ማለት እንዳለበት ያለውን ብቸኛ አማራጭ እሱ እንደሆነ አሰበ። በዚህም ምክንያት ቶም ለትንሽ ጊዜ ጸጥ ብሎ ነበር። ይሄኔ እነዚህ ጋንግ ሜምበሮች በመጨረሻም አይቦይ ይሄንን ከተማ ለቆ ሄዷል በማለት እስከዛሬ የሰሩት የነበሩትን መጥፎ የሚባሉ ስራዎች እንደገና ሀ ብለው ይጀምራሉ። ቶም ይሄንን ሲያይ ከዚህ በላይ ጸጥ ማለት የለብኝም በማለት የሆነ ነገር ለማድረግ መጀመር እንዳለበት ወሰነ። በእነዚህ ጊዜያቶች ራሱን ከሁሉም ሰው እያራቀና ብቸኛ እየሆነ እየመጣ ስለነበረ አያቱ እሱ ላይ ጥርጣሬ እያደረባት ይመጣል። ቀስ ብላም ዳኒ ለሚባለው ጓደኛው ትሄድና ይህን ልጅ ተከታተለው፣ እንቅስቃሴዎቹ ምንም አላማሩኝም በማለት ያላትን ጥርጣሬ ትነግረዋለች። በተመሳሳይ ሰዓት ቶም ከሩቅ ሆኖ የከትን እንቅስቃሴዎች ሙሉ ለሙሉ እየተመለከተ ነው። ለሉሲም ዛሬ ሁሉንም ነገር እንዲያበቃ አደርጋለሁ ሲል ቴክስት ይልክላታል። ነገር ግን ሉሲ ይህንን እንድታደርግ አልፈልግም፣ ራስህን አደጋ ውስጥ አትክተት ብላ ሜሴጅ መልሳ ትልክለታለች። ለማለት የፈለገችው ነገር ቢገባውም ነገር ግን ቶም አላቆመም ነበር። ስልኩን በመጠቀም የከትን መኪና ለመከታተል ፈልጎ የነበረ ቢሆንም ነገር ግን ከት አይቦይ እንደዚህ እንደሚያደርግ ስላወቀ ቅድም ስልኩን ቅርጫት ውስጥ ከቶ ጥሎት ነበር። እዛው ተስፋ ሊቆርጥ በደረሰበት ሰዓት ከላይ የሄሊኮፕተር ድምጽ ይሰማል። በአቅራቢያው ትልቅ የሆነ ወንጀል ተፈጥሮ ስለነበረ ሄሊኮፕተሩም ወንጀል ወደ ተፈጠረበት ቦታ እየበረረ እየሄደ ነበር። ወዲያው የሄሊኮፕተሩን ካሜራ ሀክ ያደርገዋል። እሱን በመጠቀም የከትን መኪና ይመለከተውና ምንም ጊዜ ሳያባክን ሳይክሉን በፍጥነት እየነዳ ወደዛ ቦታ ይሄድ ጀመር። ታዲያ ከት በጣም ብዙ ኮንቴነሮች የሚገኙበት ቦታ ጋር መኪናውን ካቆመ በኋላ ወደ ውስጥ ገብተው ከቅርብ ወዳጆቹ ጋር ሆነው እንዴት አድርገን ነው ይሄ አይቦይ የሚባለውን ሰው ለአንዴና ለመጨረሻ ጊዜ ልንገላገለው የምንችለው በማለት ይወያያሉ። በተመሳሳይ ሰዓት ቶም ጨለማውን በመጠቀም ቀስ እያለ ጋርድ ወደሚቆምበት ቦታ ጋር ደርሶ ነበር። ጭንቅላቱንም ተጠቅሞ በዚህ አጋጣሚ ከሰው ጋር ተደባድቦ ለማሸነፍ ምን አይነት ቴክኒኮችን መጠቀም እንዳለበት የተለያዩ ቪዲዮዎችን ከተመለከተ በኋላ በመጨረሻም ጋርዱን ይጥለዋል። ወዲያው በአካባቢው ካርቶን ሙሉ የነበሩትን አደንዛዥ እጾች ላይ ጋዝ ደፍቶበት ክብሪት ደግሞ ይለኩስበትና ፊት ለፊቱ ቆሞ ያነደዋል። ነገር ግን ልክ ይህንን አድርጎ እንደጨረሰ ከዛ ቦታ ሊሄድ ሲል ከትና ወዳጆቹ ይደርሱበትና መሬት ላይ አስተኝተው ይደበድቡት ጀመር። በመጨረሻም
ሽጉጣቸውን አውጥተው ሊጨርሱት ሲሉ ጭንቅላቱን ተጠቅሞ ኃይለኛ የሆነ ድምጽ ያለው ጩኸት በዛ ቦታ ላይ ይከፍትባቸዋል። ከድምጹም የሚመጣው ሻርፕ የሆነ ቫይብሬሽን ጆሮአቸውን ሊበሳው ስለደረሰ ምንም ነገር ማድረግ አልቻሉም ነበር። በስቃይ ቀስ እያሉ ሁሉም ወደ መሬት መውደቅ ጀመሩ። በዚህ ሁኔታ ውስጥ ሆኖ እንደምንም ከት ቶም ላይ ሽጉጥ ለመተኮስ ቢሞክርም ነገር ግን አልቻለም ነበር። ቶምም ይህንን አጋጣሚ በመጠቀም ምንም አይነት ጊዜ ሳያባክን ከዛ ቦታ ዞር ይላል። ወደ ቤቱም እየተራመደ እየተመለሰ ያለ ሰዎቹ በጣም ደብድበውት ስለነበረ መንገድ ላይ ራሱን ስቶ ይወድቃል። ነገር ግን ራሱን ከሳተበት ሲነቃ ማታ የወደቀበት ቦታ አልነበረም የነቃው። እንዴት ብሎ ወደዚህ ቦታ ራሱ እንደደረሰ ምንም አይነት አይዲያ አልነበረውም። በተመሳሳይ ሰዓት ደግሞ ሉሲ ለቶም ደጋግማ እየደወለችለት ነበር። ምክንያቱም ዛሬ ጠዋት ትምህርት ቤት እሱ እንደሚወስዳት ቃል ገብቶላት ነበር። ምንም ደጋግማ ብትደውልለት ስልኳን ሊያነሳላት ስላልቻለ እየፈራችን ቢሆን ለብቻዋ ወደ ትምህርት ቤት ትሄዳለች። ተምረው ከጨረሱ በኋላ ቶም መጥቶ ሊያናግራት ሲሞክር እሷ ግን በጣም ተናዳበት ነበር። ሁለቱ እየተጨቃጨቁ እየተራመዱ ያለ ነገር ግን በአካባቢው የነበሩት ሰዎች በሙሉ ከነሱ ጀርባ ወዳለው ቢልዲንግ ያፈጣሉ። ምንድነው ብለው ሰዎቹ ወደሚመለከቱበት አቅጣጫ ሲዞሩ እዛ ፎቅ ላይ ካሽ የሚባለው ልጅ አንገቱን አንጠልጥሎ ነበር። ይህንን ከተመለከተ በኋላ ቶም የፎቁ መጨረሻ ላይ ተሰቅሎ ወደ ታች በትካዜ መመልከት ጀመረ። ጓደኛው መጥቶ ከአጠገቡ ሲቆም ይህንን ነገር ልጁ ላይ ያደረገው ማን ነው ብለህ ታስባለህ ሲል ጓደኛው ጠየቀው። ጓደኛውም ይሄ የተፈጠረው አይቦይ በሚባለው በዛ ልጅ ምክንያት ነው። ይህንን ሁሉ ነገር የጀመረው እሱ ነው። ካሽ እነዛ መጥፎ ሰዎች ያሉበት ግሩፕ ውስጥ ቢሆንም ነገር ግን ማንም ሰው እሱ ላይ ከመሬት ተነስቶ እንደዚህ ሊነሳበት አይችልም። ልክ ቶም ይሄንን በሚሰማበት ጊዜ ልቡ በጣም ይሰበራል። አሁን ላይ ሰዎቹ ሁለት ቦታ ተከፍለዋል። ግማሾቹ አይቦይ እያዳነን ነው፣ እኛን ለመጉዳት አይደለም እየሞከረ ያለው የሚሉ ሲሆኑ፣ ግማሾቹ ደግሞ እየተፈጠሩ ላሉ መጥፎ ነገሮች በሙሉ የሱ ጥፋት ነው እያሉ እሱን የሚወቅሱ ነበሩ። በዚህም ጊዜ ወደ ሆስፒታል ሄድና ዶክተሩ ፊት በመቀመጥ ወደ ጭንቅላት ገብቷል ያልከኝን ፍንጥርጣሪ ሙሉ ለሙሉ እንድታወጣልኝ እፈልጋለሁ ዶክተር ሲል ለዶክተሩ ይነግረዋል። ነገር ግን ዶክተሩ ቶም ያለውን ነገር ሳያስጨርሰው ነበር ይሄ በፍጹም እንደማይፈጠር አስረግጦ የነገረው። እሱን እናውጣልህ ካልን ሰርጀሪው በድል የሚጠናቀቅበት ሁኔታ በጣም ዝቅተኛ ነው። በእርግጠኝነት ሰርጀሪው ሳይሳካ አንተ ትሞታለህ። ቶምም ተስፋ በመቁረጥ ወደ ቤቱ መጥቶ ተኝቶ ነበር። በሌሊት ኃይለኛ የሆነ ድምጽ ሲሰማ ምንድነው ብሎ ለማየት ከአልጋው ሲነሳ ጋርዶቹና ከዋነኛው ቦሱ ጋር እሱ ቤት ነበሩ። አያቱ በቦታው በመገኘት እሱ ምንም እንደማያውቅና ጥፋተኛ እንዳልሆነ ልታሳምናቸው ስትሞክር ከት በጣም ይናደድና አናቷን ብሎ ራሷን አስቶ ከዛ ክፍል ያስወጣታል። ኤልመንም አይቦይ አንተ እንደሆን ከብዙ ፍለጋ በኋላ አግኝቻለሁ። በህይወት እንድትቆይ እንድፈቅድልህ የምትፈልግ ከሆነ ለኔ መስራት መጀመር አለብህ። ከዛም በኋላ ህይወትህን እቀይርልሃለሁ። ይህንን ሲሰማ ቶም ምንም ሳያቅማማ ነበር። በፍጹም ላንተ አልሰራም ሲል አስረግጦ የነገረው። ኤልመን ታዲያ ኖ የሚባልን ነገር በፍጹም መስማት ስለማይፈልግ በጣም ይበሳጫል። በአንድ እርግጫ መሬት ላይ እንዲወድቅ ካደረገው በኋላ እስኪ ኃይለኛ የሆነውን ጭንቅላትን ተጠቅመ ሉሲ የት እንዳለች አጣራ። በዚህም ጊዜ በሌላ በኩል ሉሲን አግተዋት ለማለትም እየፈለጉት ያሉት ነገር በጣም ግልጽ ነው። ከኛ ጋር ተባበር ካለበለዚያ ሉሲን ለአንዴና ለመጨረሻ ጊዜ ታጣታለህ። ቦሱም ፊት ለፊቱ ይቀመጥና ጓደኛህን ዳኒን ታውቀዋለህ አይደለ? ለገንዘብ ብሎ ለሱ የምትነግረውን ነገሮች በሙሉ አሳልፎ ለኛ ነግሮናል። በፊቱም ገንዘብ ያወጣና ለዳኒ ሰጥቶት አዋርዶ ይልከዋል። በመጨረሻም የባንኩን ባላንስ ከፍቶ በስልኩ ፊት ለፊቱ ያስቀምጠውና ከከት ባንክ ያለውን ገንዘብ በሙሉ እንዳወጣህበት አካውንቴ ውስጥ በጣም ብዙ ገንዘብ እንድታስገባልኝ እፈልጋለሁ፣ ወይንም ደግሞ ሉሲ ትሞታለች፣ ያንተ ምርጫ ነው። በዚህም ጊዜ ቶም ምንም አይነት አማራጭ ስላልነበረው በሰውየው አካውንት ውስጥ ገንዘብ ያስገባ ጀመር። ነገር ግን እነሱ እያዩት አልነበረም እንጂ አሁን ላይ ጭንቅላቱን ተጠቅሞ ወደ ፖሊስ ደውሎ ነበር። በተመሳሳይ ሰዓት ደግሞ ሉሲ ጋር ያሉት የጋንግ ሜምበሮች ሽጉጣቸውን እያስተካከሉ ነበር። ቦሳቸው ቶም እያልኩት ያለውን ነገር እየሰማ አይደለም፣ ተኩሱባት ካሉ እሷ ላይ ለመተኮስ ዝግጅታቸውን ጨርሰዋል። ይህንን ስትመለከት ሉሲ በጣም ትናደድና ቆይ እኔ እናንተ አንድ ላይ አይደል እንዲያደግ ነው? ለገንዘብ ብለህ እንዴት ነው እኔን ለመግደል የምታስፈራራኝ? ልክ የተናገረችውን ነገር ሲሰማ ውስጡ ንዴት በጣም ይቆጣጠረውና ከአጠገቡ ካሉት ጓደኞቹ ጋር መጣላት ይጀምራል። ነገር ግን በዛ ሰዓት ፖሊሶች በቦታው ተገኝተው ቀስ ብለው በአካባቢው ሰው የሚገኝ ከሆነ እየፈለጉ ነበር። ልክ ይህንን ሲመለከቱ ስልካቸውን በሙሉ ይሰባብሩትና ሉሲንም ይዘው ወደ አንድ ኮርነር በመሄድ ይደበቃሉ። ለእርዳታ ለመጮህ እየፈለገች የነበረ ቢሆንም ነገር ግን አፏ ግጥም ተደርጎ ተይዞ ስለነበረ ምንም አይነት ድምጽ ማውጣት አልቻለችም። ፖሊሶቹም በቻሉት አቅም በሙሉ አካባቢውን ቢያስሱትም ነገር ግን ምንም አይነት ፍንጭ ሊያገኙ አልቻሉም ነበር። በመጨረሻም ቦታውን ለቀው ይሄዳሉ። አሁን ላይ ሉሲ አካባቢ ያሉት ስልኮች በሙሉ እንደተሰባበሩና ከጥቅም አልባ እንደሆኑ ቶም ሲያቅ ውስጡን ከፍተኛ የሆነ ፍርሃት ይሰማው ጀመር። ቦሱም ቢሆን የቶምን ፊት ተመልክቶ የሆነ ነገር ደስ እያለው ስላልነበረ አስገድዶ መኪና ውስጥ አስገብቶት ወደ አንድ ቦታ ይወስዱታል። በሌላ በኩል ደግሞ ሉሲ አፏን ይዘዋት በነበረበት ጊዜ ሽጉጣቸውን ወስዳባቸው ስለነበረ ሁሉንም ከፊት ለፊቷ እንዲንበረከኩ
ታደርጋቸዋለች። ነገር ግን ጨክና ልተኩስባቸው አልቻለችም ነበር። ሽጉጧን ወደ ታች ዝቅ አድርጋ ከቦታው ለማምለጥ እየሞከረች ባለችበት ጊዜ ከፊት ለፊቷ ቶም እንዲሁም ደግሞ ከጋንግ ሜምበሮቹ ቦስ ጋር ጭንቅላቱ ላይ ሽጉጥ ተደቅኖበት ታገኘዋለች። ፊት ለፊቷ ላይ ባየችው ነገር ደርቃ በቀረችበት ከኋላ ሳታስበው ዩጂን መጥቶ አንገቷን ይዛታል። ቶምንም በኃይለኛው አንዱ አናቱን ብሎ መሬት ላይ ይዘርረዋል። አሁን ላይ ሁሉም ነገር በቁጥጥራቸው ስር ነው። ኤልመንም ስልኩን ከቶም ፊት ያደርገውና የጀመርከውን ነገር አሁን ጨርስ፣ የቻልከውን ገንዘብ መጠን በሙሉ ወደ አካውንት ትራንስፈር ማድረግህን ቀጥል። ቶም ግን አሁን ላይ ነገር በቅቶት ነበር። ፎከሱን ሙሉ ለሙሉ ፊት ለፊት አልመን የያዘው ስልክ ላይ ያደርጋል። ነገር ግን አልመን ተጠራጣሪ ስለነበረ በእጁ የያዘውን ስልክ በፍጥነት ነበር ወደፊት የወረወረው። ነገር ግን በአካባቢው የነበሩት የሱ ጋንግ ሜምበሮች እድለኞች አልነበሩም። በኪሳቸው ይዘዋቸው የነበሩት ስልኮች በሙሉ ይፈነዱ ጀመር። በዚህም ምክንያት ፍንዳታው አደገኛ ስለነበረ ራሳቸውን እየሳቱ መሬት ላይ ይወድቃሉ። ነገር ግን ኤልመን አጋጣሚውን በመጠቀም ከዛ ቦታ ላይ በፍጥነት እየሸሸ ነበር። የት ሄደ ብሎ ከኋላ እየተከታተለ የነበረ ቢሆንም ነገር ግን ሳያስበው አልመን ከኋላው ይመጣና በእንጨት ማጅራቱን ብሎ ይጥለዋል። መሬትም ላይ ያስወድቁ በኃይለኛው እየደበደበው እያለ ቶም ጭንቅላቱን ተጠቅሞ እንደባለፈው ኃይለኛ ፍሪኩዌንሲ ሳውንድ ያለውን ድምጽ ከፍቶ ራሱን ሊያስተው ቢሞክርም ነገር ግን አልመንድ የቶምን ጭንቅላት በኃይለኛው ይመታዋል። ምንም ጊዜ ሳያባክን ቶም ራሱን ስቶ መሬት ላይ በወደቀበት አልመን በፍጥነት ትልቅ የሆነ ብረት ያመጣና ቀጥቅጦ ሊገለው ወደሱ እየተራመደ ሲመጣ ሉሲ ትመጣና አየሩ ላይ ሽጉጥ በመተኮስ የምታደርገውን ማታቆም ከሆነ እተኩስብሃለሁ በማለት ልታስፈራራው ሞከረች። ኤልመን ቀስ ብሎ ወደሷ እየተጠጋ ሲመጣ እሷም ሽጉጧን ለመተኮስ ስትሞክር ሽጉጧ ውስጥ ያለው ጥይት እንዳለቀ ይገባታል። ውስጧ በከፍተኛ ፍርሃት ተሞልቶ በቃ አሁንም ማሳበቃልኝ እያለች እያሰበች እያለ የሽጉጥ ድምጽ ይሰማቸዋል። የተተኮሰው የኤልሞን እጅ ላይ ነበር። የተጎዳውን እጁን ይዞ በጣም ይበሳጭና ወደ ሉሲ በመሄድ እሷን አታክ ማድረግ ሲጀምር በተመሳሳይ ሰዓት ደግሞ ቶም ራሱን ከሳተበት ይነቃል። ሉሲ ተደብድባና መሬት ላይ ወድቃ ሲመለከታት በጣም ይበሳጭና እየተሰማው ባለውም ንዴት ምክንያት ሰውነቱ ለየት ያለ የሆነ ፓወር እያገኘ እንደሆነ ይሰማዋል። ኤልመን መሬት ላይ ያለውን ብረት አንስቶ ቶምን ለመጨረስ ወደሱ እየተጠጋ ለመምጣት እያሰበ የነበረ ቢሆንም ነገር ግን ቶም ፊት ለፊቱ ቆሞ እስከዛሬ ተጠቅሞት የማያውቀውና አዲስ የሆነውን ሱፐር ፓወሩን በመጠቀም በሃይዌቭ ፊት ለፊቱ የነበረውን አልመን በኃይለኛው ወደ መሬት ይጥለዋል። ይህንን ሲያደርግ ታዲያ ከሰውነቱ በጣም ትልቅ የሆነ ኤነርጂ ስለወጣ መሬት ላይ ይወድቃል። ራሱን ከሳተበት ሲነቃ የሆስፒታል አልጋ ላይ ተኝቶ ነበር። ልክ ራሱን ከሳተበት ሲነቃ ከጎኑ የነበረችው አያቱ ስትመለከት ፈገግ ትልና ኡፎይ ስትል ትተነፍሳለች። ካልተወሰኑ ጊዜያቶች በኋላ ከሆስፒታል ያለውን ነገር ጨርሶ ወደ ቤት ይመለሳል። ከቤቱ ወጥቶ እየተራመደ እያለ ዳኒ የሚባለው ጓደኛው ወደሱ እየሮጠ መጥቶ ይቅርታ ለመጠየቅ ይሞክራል። ልክ እንዳልሆንኩኝ ገብቶኛል፣ ነገር ግን ገንዘቡ ያስፈልገኝ ነበር፣ ለዛ ስል ነው ያደረኩት። ቶምን ፈገግ ይልና ሁሉንም ጨርሻቸዋለሁ፣ ነገር ግን እስከዛሬ ድረስ እነዛን ሁሉ ቪዲዮዎች ማን ነበር እየቀረጸ የነበረው? እሱን ማወቅ አልቻልኩም። ዳኒም ይሄንን ሲሰማ አንገቱን ቀስ አድርጎ ዝቅ ያደርገዋል። ቶምም አሁን አልረፈደም፣ መቀየር ከፈለክ መቀየር ትችላለህ ሲል ነግሮት ይለያያሉ። በመጨረሻም ቶምና ሉሲ የፎቁ መጨረሻ ላይ ሆነው ቆመው ቶም ትንሽዬ የሆነች ስፍራ ላይ ምግቦችን ደርድሮ እያሳየን ፊልማችን እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።